የክብር አዋጅ የጽናት የ22 ዓመት ትዕግስትና የለንደን ቀይ ንግስና ላለፉት 2 አስርት ዓመታት በታማኝነት በልህና ባልተቋረጠ ተስፋ የሰሜን ለንደንን መንፈስ በልባችሁ ይዛችሁ ለኖራችሁ የመድፈኞቹ ቤተሰቦች በሙሉ ዛሬ የታሪክ ገጽ የተቀየረበት የዓመታት ናፍቆት ያበቃበትና አርሰናል የእንግሊዝ ፕሪሚየር ሊግ ዘውድ በክብር የደፋበት ታላቅ የድል ቀን ነው። ይህ ዋንጫ የውድድር ማጠናቀቂያ ሳይሆን እንደ አውሮፓውያን አቆጣጠር በ2004 ዓመተ ምህረት የማይሸነፉት ካስመዘገቡት ታሪክ ማዶ የጀመረው የ22 ዓመታት እልህ አስጨራሽ ጉዞና ፍጹም የማይናወጥ እምነት ያፈራው የክብር ፍሬ ነው። ይህ ቀን ውደቅ፣ ተነስ፣ ተሸነፍ፣ ተስፋ አትቁረጥ በሚሉ ውጣ ውረዶች ውስጥ አልፎ ትችቶችንና ጥርጣሬዎችን ሁሉ በሜዳ ላይ ብቃት መሬት አስረግጦ ዛሬ አርሰናል የዓለምን እግር ኳስ በደማቅ ቀይና ነጭ ቀለም ያደምቃል። ይህ ስኬት በአጋጣሚ የመጣ ሳይሆን ትረስት ዘ ፕሮሰስ የሚለውን መርህ አንግቦ ሌሊትና ቀን በተሰራ ጠንካራ ስራ፣ ስልታዊ መሪነትና የተጫዋቾች ተጋድሎ የተገነባ የላብ ውጤት ነው። መራራ የነበረችው ትዕግስት ዛሬ ፍሬን ታፈራለች። በጥሩም በክፉም ቀን ሳይለዩ ከክለቡ ጎን ለቆሙ በለንደን ስታዲየም ሆነ በዓለም ዙሪያ ለሚገኙ እውነተኛ ደጋፊዎች ዛሬ አንገትን በኩራት ቀና የሚያደርጉበት፣ በደስታ የሚያለቅሱበት፣ የክብር ካባቸውን የሚደርቡበት ታላቅ የድል ቀን ነው። ዛሬ ለአርሰናል አዲስ የንጉስነት ዘመን መጀመሩን የሚያበስር ታሪካዊ አዋጅ ነው። ለረጅም ጊዜ የተዘጉ የክብር በሮች በታላቅ ድምጽ ይከፈታሉ። ታሪክ ዳግም ይጻፋል። ለንደንም ለዘላለም ቀይ ሆና ትቀጥላለች። አይኖች ሁሉ፣ ቴሌቪዥን ሁሉ ዛሬ ወደ አርሰናል ክብር ይመለከታሉ። ድል ለአርሰናላውያን፣ ድል ለመድፈኞቹ፣ ለዘላለም የሚቆይ ክብር።